ስለዚህ ከዛ እንደዚህ ነው ሐሳቤ በጣም ምዕራፍ 3 ተጠቅለል ሳተል ምንድነው ቀደም እንዳልኳችሁ ምዕራፍ 3 ማለት ከባድ የጨለማ በአይሁድ ላይ ከባድ የሞት የመጥፋት የመደምሰስ አዋጅ የታወጀበት ምዕራፍ ነው። ምዕራፍ 4 ላይ ስንመለከት ደግሞ ይህን ስሜት እንመለከታለን። ማለት በጣም ግራ መጋባታቸውን መጨነቃቸውን በራሳቸው አመለ መነሳሳቸው መደነቃቸው መደገስ የሚያደርገውን እንመለከታለን። መጮር ማዘን አይሁንም በመላው ሀገር ያሉ ማዘናቸውን እንመለከታለን። ያ ብቻ አይደለም። ምዕራፍ 4 ላይ ሌላና መፍትሄዎችን መፍትሄ ፍለጋ እንመለከታለን። እነ መርዶክዮስ መፍትሄ ሲፈልጉ እንመለከታለን። በምዕራፍ 3 ለታወጀው አዋጅ መፍትሄ ማፈላለግ ጀመረ መርዶክዮስ። እሱ እንመለከታለን። እስቲ እሱን አብረን አለፋለት በስተማለ እንደዚህ ነው የንጉስ አዋጅና ትእዛዝ በደረሰበት አውራጃ ሁሉ በአይሁድ መካከል ታላቅ ሐዘን ሆነ፣ ጾሙ ይላል። ምን አደረጉ ይላል? እስቲ ጾሙ በሉ፣ ከፍ አድርጋችሁ እስቲ ጾሙ በሉ። መፍትሄ ማለት ካለበት በላይ ነገር ተክዞ አልቀሩ፣ ግራ ተጋብቶ አልቀሩ። ነገር ግን እርምጃ ወሰዱ። አንዱ ምንድነው እዚህ ጋር የምንመለከተው? ጾሙ ይላል። በደንብ አስተላልፉ። ይችን ሐሳብ ትይዙ ፈልጋለሁ። ጾሙ፣ አለቀሱ፣ ጮሁ። ብዙዎች ማቅና አመድ ላይ ተኙ እያለ ይናገራል። ከዛ ወደ ኋላ ያለው ታሪክ ልንገራችሁና ያ ብቻ አይደለም። ሐሳቤን ለምትጽፉ ሰዎች በአይሁድ ላይ ሐማ የመደምሰስ አዋጅ ቅድም ምዕራፍ 3 ላይ ያየነው አዋጅ አወጀ አይደለም። ስለዚህ አዋጁ እንዲቀየር መርዶክዮስ አስተር አይሁድ የወሰኑት መፍትሄ እርምጃ ርዕሴ አዋጅን በአዋጅ የሚሽር አምላክ አለ ብያለሁ። አሜን። አዋጅን በአዋጅ የሚሽር ምን አለ? አምላክ አለ። አዋጁ ምዕራፍ 3 ላይ ታወጀ። ምዕራፍ 4 ላይ እስካሁን ያነበብነው ታሪክ ታስታውሳላችሁ። ከዛ በኋላ ስንመለከት መርዶክዮስ መፍትሄ ማፈላለግ ጀመረ። ንግሥት አስቴር የአርጤክስስ ሚስት ስለሆነች አይሁዳዊ ስለሆነች መልእክት ላከላት። ምን ብለው? ከባድ ነገር ገጥሞናል። ስለዚህ ወደ ንጉሥ ግቢ የሚል ሐሳብ እንመለከታለን። ታችናለህ ወደ ንጉሥ መግባት አለብሽ። ቶሎ ይሄ ከባድ አዋጅ ነው፣ ልንደመሰስ ነው፣ ልንጠፋ ነው። ስለዚህ ወደ አርጤክስስ ገብተሽ ምህረት ለሕዝብ እንዲደረግ ይቅርታ እንዲደረግ ይሄ አዋጅ የሚቀለበስበትን መንገድና ዘዴ መፈለግ አለብሽ ብሎ ለማን ይልካል መልእክት? እዚሁ ምዕራፍ 4 ላይ ለአስቴር መልእክት ይልካል። ከዚያ አስቴር ምን ብላ ምላሽ ላከችለት ለመርዶክዮስ? መርዶክዮስ እባክህ እኔ ወደ ንጉሥ ከገባሁ 30 ቀን አካባቢ ሆኖኛል ቆይቷል። እንደሚታወቀው ደግሞ በሕጉ መሰረት ወደ ንጉሥ ጋር ዝም ብሎ መግባት አይቻልም። አንድ ሰው ወደ ንጉሥ ዝም ብሎ የሚገባ ከሆነ ሁለት አማራጭ አለው። የመጀመሪያ አማራጭ የመሞት እድል አለው፣ ይሞታል። ያለ ፍቃድ ወደ ንጉሥ ከሄደ ሰው ምን ይሆናል? ይሞታል። ድንገት ሁለተኛው አማራጭ ምንድነው? ድንገት ንጉሥ አዝሎ ራርቶ የወርቅ ዘንጉን የሚዘረጋ ከሆነ ብቻ ይድናል። የእግዚአብሔር ስም የተባረከ ይሁን። ምዕራፍ 4 መጨረሻ ላይ አስቴር ያወራችሁን ነገራችሁ። እሱ ብቻ ናለብስ ምዕራፍ 4 ከቁጥር 15 ምክንያቱም የእግዚአብሔር ቃል መነሻ አድርገን የምናየው ነገር በጣም ለሕይወታችን ጠቃሚ ስለሆነ እንደዚህ ነው። ምዕራፍ 4 15 ላይ ከዚያም አስቴር ለመርዶክዮስ ይህን መልስ ላከችበት። ሂድና በሱ መፍትሄ ብያለሁ፣ ቅድም ብያለሁ። ምዕራፍ 4 ላይ ችግር፣ ሐዘን፣ ትካዜ ብቻ ሳይሆን መፍትሄ መፈለግ መፍትሄ በምዕራፍ 3 ላይ ለታወጀባቸው ከባድ አዋጅ መፍትሄ ሲፈልጉ እንመለከታለን። ማን? አንዱ መርዶክዮስ ነው። ሁለተኛው አስቴር ነው። አይሁንም አሉበት መፍትሄ አካል ናቸው እነሱ እንመለከታለን። ከዚያም አስቴር ለመርዶክዮስ ይመልስ መልስ ላከችበት። ሂድና በሱሳ ያሉትን አይሁድ ሁሉ በአንድነት ሰብስብ፣ ስለ እኔም ጾሙልኝ። ቀንም ይሁን ሌሊት ለ3 ቀን አትብሉ አትጠጡ። እኔና ደንገጠሮቼም እናንተ እንደምታደርጉት ሁሉ እንጾማለን። ይህ ከተፈጸመ በኋላ ግን ነገሩ ምንም እንኳን ከሕግ ውጭ ቢሆን ወደ ንጉሡ ዘንድ እሄዳለሁ። ከጠፋው እጥፋ። ከባድ አይደለም? ከጠፋው ምን ልሁን? ልጥፋ። በደንብ ልትሉ እፈልጋለሁ። ምን እርምጃ እዚህ ጋር በደንብ ማትኮር ያለብን የመፍትሄ ሀሳቦች አይሁድ ማለት አዋጅ ታወጀባቸዋል። እስራኤላውያን አይሁዳውያን መርዶክዮስ በግል አስቴርን አይሁድ በላ አዋጅ
ሆኖባቸው ምዕራፍ 4 ላይ ምንድን ነው መፍትሄ እርምጃ? አሁን ባለው ሁሉ የመጀመሪያው መፍትሄ ምንድን ነው? መጾማቸው አይደል? ጾሙ ይላል። እዚህ ጋር ሶስት አካላትን እንመለከት። ስለ ጾም ስለ ጸሎት ሶስት አካላትን እንመለከታለን። የመጀመሪያው የአይሁዶች መጾምና መጸለይ እዚሁ ምዕራፍ ላይ እንመለከታለን። ምዕራፍ 4 በምዕራፍ 3 ላይ ለታወጀባቸው አዋጅ ማን ነው ጾመው? አይሁዶች ምን አደረጉ ይላል? ጾሙ። አንደኛ። ሁለተኛ መርዶክዮስና በሱሳ ግንብ ያሉ 3 ቀን ቀንና ሌሊት ምን አደረጉ ይላል? ውሃ የለ እንጂ ምግብ የለ ጾሙ። ሶስተኛ አስቴር ራሷ እኔ ምን እናንተ አለች። እዚህ በአራት ላይ ተመለከተ። እኔ ምን ሆናለሁ? እኔ ጾማለሁ፣ ጾማለሁ፣ ጸልያለሁ አለ። ጾምና ጸሎት ያለበት ነው። መጾምና ጸሎት ያለበት ነው። ጸሎት ብቻ ነው። እኔ ከደንገጥኩ ጋር ምን አደርጋለሁ? እጾማለሁ። እንደናንተ ምን አደርጋለሁ? እጾማለሁ። እግዚአብሔር ስም የተባረከ ይሁን። ስለዚህ እነዚህ ሰዎች በጣም ማለት ይገርማል። ወደ ማለት ስታነቡ የእግዚአብሔር ቃል ራሱ ዝም ብሎ ይገርማል። ሳይጨምር ማንም ሳይጨምር ሳይቀንስ ብቻውን ይገርማል። ሃሌሉያ። ስለዚህ ይህ ከባድ ነገር ደርሶባቸው እግዚአብሔር ረድቷቸው ብዬ ነው የማስበው። ማለት እግዚአብሔር ማስተዋል ሰጥቷቸው ብዬ ነው። አይሁድ ያላቸው ሕግ የተማሩ ናቸው፣ ስራ የተማሩ ናቸው። ልብ በሉ። ቅድም እንዳልኳችሁ ለዚህ ያበቃቸው ምክንያት ቢፈተሽ ምንም የለም። ቅድም ብያለሁ። የመጀመሪያው እግዚአብሔርን መስራታቸው፣ እግዚአብሔርን ማምለካቸው ነው። ለሌላ ለሰው ስላልሰገዱ፣ ለአማ ስላልሰገዱ ምክንያቱ ማለት የእግዚአብሔር ስም ተባረከ ይሁን። እስቲ ቀጥለን ከጾሙና ከጸሎቱ በኋላ የመጣ ውጤት 6 ነጥቦችን ፈጠን ብለን እናያለን። ምዕራፍ 3 ላይ ምን ተመልክተናል? ለምን ታወጀ